ናው አንድ በተወሰነ ደረጃ ሊያስደነግጠን የሚገባ ቁጥር ከዚህ ፈተና ውስጥ ከተፈተኑት ጠቅላላ ተማሪዎች ውስጥ 50% የሚሆኑትና ከዛ በላይ 26% ነው ያገኙ። ከተፈተኑት ተማሪዎች በሙሉ 845 ተማሪ አለ ማለት ነው። 420 ምናምን ሺህ 422,500 ተማሪ 26 በታች ነው ያገኘው። ናው አይ ሚን ይሄንን በደንብ ሲንኪን እንዲያደርግ ፈልጋለሁ። ያ ማለት አብዛኛው ተማሪ እንደው ዝም ብሎ ኢኒ ሚኒ ማኒሞ ብሎ ፈተናውን ቢሞላ ሊያገኘው የሚችል ውጤት does not reflect any significant knowledge. Hello brother naga. Akam naga. Ano sila kesan gachum baye nafe. Yani Ali brother naga sakasal gona. Ali bagir bin fata min chigrale. Ali sakasal gona kuno ante sarkara tam sarkara. Banigir bin fata ko kallali tu. Ali baye namare amagaru namare. Donuts. Kuno sinit tamare baye wagga ko na magutun tamare amma munan tamare. Akkas gochun ka turkani banigir bin fata ko sarkara. Baye sinit gabbe የማታ ትምህርት ተምረው ከተፈተኑት ተማሪዎች 16541 ተማሪዎች ተፈትነዋል። ከዛ ውስጥ ያለፉት 12 ተማሪዎች ብቻ ናቸው። ምን ያስቃል? የሚያስደነግጥ አይነት ልዩነት ነው። በጣም ትልቅ ነው ልዩነቱ። ለምሳሌ የግል ተፈታኞች 169,000 ያክል ተፈታኞች ተፈትነው ያለፉት ስንት ነበሩ? 10 ምናምን 480 ተማሪ ነው ያለው። that's how ያን ያህል ትልቅ እንትን አለ። አገን ይሄም የሚያስፈልገን የማታ ትምህርት እንቀጥላለን ካል በማታ ትምህርት የምንሰጠውን ትምህርት ኳሊቲ ማሻሻልም አለብን። ዝም ብለን ክፍል እንትን እያደረጉ የሚሄዱበት እንዳይሆን ማለት ነው። እስኪ ለማየት ብለን ያየነው አንድ ዴታ ከፍተኛ ውጤት የተገኘው በምን ትምህርት ነው? በማህበራዊ ሳይንስ ከፍተኛ ውጤት ስንት ነው? በተፈጥሮ ሳይንስ ስንት ነው ብለን ለይተን ነበር። ትልቁ ውጤት የተገኘው በተፈጥሮ ሳይንስ ነው። እሱም 649 ነው ከ700 ማለት። ማህበራዊ ሳይንስ ደግሞ የተገኘው 533 ነው ከ600 የሁለቱ። ተማሪዎቹ አሁን ብዙ ቲክቶክ ላይ ምናምን ይልኩልኛል። አንዳንድ ወዳጆቼ ምናምን ነገር በኔ ላይ ነው ብዙ የሚቀለደው ጨዋታው ምናምን እኔም እየተዝናናው ነው። ግን በዛ ቀልድ ግን ጥሩ መልእክቶች ነው አንዳንዶቹ ጋር እየተላለፉ ያሉት። ሲሪየስ የሆነ ትምህርት እንደዚህ እንደ ጨዋታ ዝም ብሎ የምንይዘው ነገር እንዳልሆነ ሲሪየስ የሆነ ስራ እንደተጀመረ በጥናትና በእንትን ካልሆነ በቀር ሌላ መንገድ እንደሌለው በዛ ላይ ተነስቶ የሚያደርጓቸው እንትኖች አሉ። እኔ አስተማሪም ናቸው ብዬ አስባለሁ በተወሰነ ደረጃ እነሱ በክፋ ላይ ራሴ ምናናበት ስንት ተማሪ አለፈ ታውቃላችሁ? በፖሊሲያችን ከ50% በላይ ነው ማለፊያው። በዛ መሰረት የዘንድሮውንና ያለፈውን ዓመት እያወዳደርኩ አጭሩ ነግራችኋለሁ። ተፈጥሮ ሳይንስ ባለፈው ዓመት የተፈተኑት 339642 ነበሩ። ዘንድሮ 356878 ነበሩ። 50% እና ከዛ በላይ ያመጡት 22974 ተማሪዎች። በማህበራዊ ሳይንስ ባለፈው የተፈተኑት 556878 ተማሪዎች ዘንድሮ ግን እዛ በብዙ ቀንሶ 488221 ተማሪዎች ነበሩ የተፈተኑት። በ2014 ዓመተ ምህረት ያለፈው 7060 ተማሪ ነበር። በ2015
8250 ተማሪ አልፏል። በአጠቃላይ የጠቅላላ ተማሪ ቁጥር በ50 ሺህ ቀንሶ በ2014 ዓመተ ምህረት በአጠቃላይ ያለፈው 30034 ተማሪ ነበረ ያለፈው ያ ደግሞ 3.3 በመቶ ነበረ። ከተፈተኑት ውስጥ አጠቃላይ ያለፈው 3.3 በመቶ ነበር። በ2015 ያለፉት በአጠቃላይ 27267 and ከተፈተነው ተማሪ ከ50 በመቶ በላይ ያመጣው 3.2 በመቶ ብቻ ነው። ሶ ሞር ኦር ሌስ ሴም በጣም ትንሽ የቁጥር ልዩነት የ0.01% ልዩነት ነው ያለው። በወንድና በሴት በ2014 ያለፈው ወንድ 4.2 በመቶ ነበር። ሴት 2.3 ነበር የሴቶች። በ2015 ወንድ ያለፈው 4.1 በመቶ ነው። ሴት ያለፈችው 2.2 በመቶ። ጠቅላላ የተመዘገበው ተማሪ ብዛት በማህበራዊ ሳይንስ 502767 ነበር። ከዚህ ውስጥ በማህበራዊ ሳይንስ ለፈተና የተቀመጠው 488511 ነው። ያ ማለት 14256 ተማሪ ተመዝግቦ ፈተና ቦታ ተገኝቶ አልተፈተነም ማለት። በተፈጥሮ ሳይንስ የተመዘገበው 365789 ነበር። ፈተናው ላይ የተቀመጠው 356677 ነው። ስለዚህ 9112 ተማሪ ተመዝግቦ ለፈተና አልቀረበም ማለት ነው። ሶ በጠቅላላው ሁለቱንም ስንጨምር የተመዘገበው ተማሪ 868570 ተማሪ ተመዝግቦ በአገር ደረጃ 845188 ተማሪ ለፈተና ተቀምጧል። በአማካይ የተገኘው ውጤት በዚህ ዓመት 28.65 ነው። ይህንም በአማካይ አንድ ተማሪ ያገኘው የፈተና ውጤት 28 ከመቶ ማለት ራፍ። ከፍተኛው 31 በመቶ ነው። ይሄ ደግሞ በተለይ የተገኘው በኬሚስትሪ ነው። ዝቅተኛው 25.6 ነው። ይሄ ደግሞ የተገኘው በማህበራዊ ሳይንስ ሂሳብ። ከፍተኛው ኬሚስትሪ ነው። ዝቅተኛ እንዳልኩት በማህበራዊ ሳይንስ ሂሳብ ፈተና ነው። በጾታም ለማየት ሞክረናል ቁጥሩን። የወንዶች አማካይ ውጤት 29.5 ነው። የሴቶች ደግሞ 27.64 ነው። በሁሉም የትምህርት አይነቶች ወንዶች ከሴቶቹ የተሻለ ውጤት አምጥተዋል። ስለ ሪፎርም ስናስብ እንዲህ አይነት ዴታዎች የሚያስፈልገን ለዛ ነው። ቱሲ ለምንድን ነው ሴት ወገኖቻችን ያነሰ የሚያመጡት ምን ብናሻሽላቸው ነው እንትን የሚለውን ለማየት ስለሚያስችል ነው። ይሄንን ኢትዮጵያ በረሃ ላይ ብረት ይዞ ኮማንደር ነኝ ብሎ ሲያዋጋ የነበረ ሰው አምጥተህ ትምህርት ሚኒስቴር ስትል ትምህርት እንደወደቀ እኔ አውቀዋለሁ። እናንተ እንደፈለጋችሁ የሽምቅ ውጊያ ሳዋጋ ከረምኩ የሚል ሰው የትምህርት ሚኒስቴር የምናደርግ ሰዎች እስቲ ወደ ኋላ እንመለስና በአፄ ኃይለ ሥላሴ ጊዜ የትምህርት ሚኒስቴር እነማን ነበር? daawwattoota keenya egaa Biraanuun asitti argamee komee gurbaa kana qabuudhaaf gara miidiyaa keenyaattis dhufanii jiru. Mee viidiyoo gurbaa kana isaan komee irraa qabamaniisan daawwannee walitti deebina. Biraanuun hin gubaa barumsiitti gubaa cuus telegiraami nuti dabarra malee takkaadhuma hin gubuu baasinitti maami. Waa'een keenuun gallee dubbadhu Biraanuu. Yaama rakkinni barataa inni baraanu barata Biraanuun Naggaa ganaa siyoosii hambisa jettee dirraashuma cirraashuma inni yaadin. Biraanuun Naggaa nama siyoosii darbe qaxaratuun ta'in jechuudha. Siyoosii dabartee Kooriyaa yookiin Chaayinaa jechuudha. Yoo isheen nu lolte persentii 50 ol namni siyoosicha darbe persentii 50 ol
chaayinaa yookiin kooriyaa dha'ee ajjeesuu qabu. 49.9 ajjeesteenaan kuftee ta'u hojiitti hin baatu ganaa siin jedha Biraanuun Naggaa. Ganaa waan meeqa walitti darrabee si fida malee kana qabsaa'een deebisa jetteessi yaadin. Isa ittaanu akkamittan hambifadha jedhiiti yaadi malee isa kana nan hambisattee dirraashuma yaadin ela goree Biraanuu as keessa goree labsii buusa dhugaa waaqayyo godhe si dhaala. Gadi taa'ii baradhu si mediiti barata gattaa'iiti baradhu waan si fide wanni isnaayiperii oomishu nama beeku ituu isnaayiperii haala inni ittiin hin beekamiin hin beektuu hin beekiin oomishi siin jedhes oomishi gadi godhe as keessa si buusan lafaa dhaqee si buusee jireenya biyya lafaa dhiistee deemtaa qaraa jaraadhu si mediiti hin jedhiin dachaate galatooma. ከሰባት መቶ ነው ወይንስ ከመቶ? ከሰባት መቶ ነው ወይንስ ከመቶ? 26 መጣ የተባለው ከቶ እስኮር ለሰበረው አምጥቶ 26 እስኮር ለሰበረው አምጥቶ 26 አንዴን ሸልመው ፕሊስ ሜንሽን አርጉት። አንተ የዘንድሮ ባች ይለየለ ብጥስጥሳ እንዲያደርጉት 12ኛ ክፍሎች ምን ሆናችሁ ነው? ምን ሆናችሁ ነው? በእግዚአብሔር እንደዚህ ሆናችሁት ገባውን ትወድቃላችሁ። ገባውን እንደዚህ እኮ አይወደቅም፣ የምር አይወደቅም እኮ 30 መጣ ሲልኝ በቃ ለመሳቅ አቅም አነሰ። ምን ሆነ ነው ብሮ? ምን ሆነ ነው እንዲህ 30 እኮ አንተ እኛ እኮ በፊት ስማችንን ሁላ ለጻፍንበት እኮ 30 ይሰጠን ነበር። ኧረ በስመ አብ ወልድ ግን ትምህርት ሚኒስቴር ራሱ ቀላል ግፈኛ አይደለም። 30 እኮ አይሰጥም፣ የምር አይሰጥም። ምን አለ ጁንክ ብታረጉላቸው ወይ መቶ እሱም እኮ አያሳልፋቸውም። ምን አለ ለስማቸው ቢያንስ ለስማቸው ገብቷል። ቴክኒክና ሙያ እንኳን አያስገባም እኮ ይሄ ውጤት። ምናልባት ፖሊስ ነው የምትለው። ፌደራል ካምፕ ትገባለህ በዚህ ውጤት። እዛ በቃ በረሃ ላይ ይወስዷል። ዛፍና መሬት ሲያስደበድቡ ይቆያሉ። በቃ 3 ወር ሙሉ እዛ በረሃ አዋራን ትጠጣለህ። እውቀት አጠይቅማ ትምህርት አጠይቅም። እዛ አብዝተው በረሃ እዚህ ከተማ ላይ ይለቋል። እኛ ላይ ትፈልጫለህ። አቋራጭ ከበርክ ማለት አይደል? መንግስቱን ከማለት አይደል? ተቀላገልክ። እንደውም ትምህርት ዩኒቨርሲቲ ምን ያደርግልሃል? ወይ ደግሞ እዛ ቀበሌ ያስገቡሃል። ለምሳ ወጥተዋል፣ ስብሰባ ገብተዋል ትላለህ ተደርድረህ። አይ አበሾች ግን አታሽቃብጡ፣ የምር አታሽቋልጡ። ወደቁ እንኳን ተረፍረፉ። እንደው ብርዬ ምን ላድርግ? እውነት አንጀቴን ያራስከው። ይኸውላ ስስገሰስ ነበር እኮ አንተ ዩኒቨርሲቲያችንን ሞልቶ የሚያስጨንቀው እኮ እዛ የሚያምሰው እኮ ወላጅ የሚያስጨንቀው። እኔ እግዚአብሔር ወንድ ሆንክብኝ እንጂ በየአመቱ 2 መንታ ልጅ ባስወለደህ ደስታዬን አልችለውም ነበር። አንተ መብዛት ያለብህ ዘር ነው፣ የምር መብዛት ያለብህ። አስባችሁታል? አሁን እነዚህ ከተማሩት እኩል ገብተው መነሳነሳቸውን ሲወረውሩ በኋላ ተመርቀው ከቀለሞቹ። የዘንድሮ የከፍተኛ ትምህርት መግቢያ ተቋማት መግቢያ በ4 የትምህርት አይነቶች ውጤት ብቻ እንደሚወሰን የትምህርት ሚኒስቴር አስታወቀ። እነዚህም የትምህርት አይነቶች በሳይንስ፣ ሂሳብ፣ አፕቲቱድና ፊዚክስ ሲሆኑ በማህበራዊ ሳይንስ ደግሞ ጂኦግራፊን የሚጨምር እንዲሆን ነው የተወሰነው።